አልሞትም። አንተ በፍጹም እኔ ልትገለኝ አትችልም። እንዴት እንደዚህ እርግጠኛ ልትሆን ቻልክ? ስለማውቀ ነዋ። ማለት ሄኖክ ነህ አይደል? የኔ ጓደኛ። ምን? አዎ በደንብ አውቄሃለሁ። ምን እንደፈለክ ለማወቅ ነው እስካሁን ድረስ እንዳላወቅኩኝ የቆየሁት። ምን እንደምታወራው? አይምሮ በሽተኛ ነህ እንዴ? አይደለሁም። ጭንብልህን አውልቀው። በደንብ አውቄሃለሁ። አንተም ማትረባ መለፍለፍህን አቁም። በላ ጓደኛዬ፣ ማንነትን አሳየኝ። አዎ እኔው ራሴ ነኝ። ግምቴ ልክ ነበር። ግን ለምን? ግን ምን ልታደርግ ነው? ልተኩሰው። ለምን? አንተ እንዴት አወቀኝ? አውቃለሁ። ያንተን ተንኮል አውቀዋለሁ። ንገረኝ፣ እንዴት አወቅ እያልኩ ነው ያለሁት። ልቀቀኝ። እኔ ምንም ገንዘብ የለኝም። የብር ፍቅርህ እዚህ ደረጃ እንደሚደርስ ማወቅ ነበረብኝ። ዘለፋውን ትተህ ያወቅበት መንገድ ብቻ ንገረኝ። ዋናው እኮ ማወቄ ነው፣ ያወቅኩበት መንገድ ሳይሆን። እዮብ እመነኝ፣ የማላደርገው መስሎ ሆነ እንደዚህ እየተንዘባነንክ ያለው ቃታውን እስበዋለሁ። ሳበው፣ ሳበዋ። ምን ነው በዚህ ሁሉ ጓደኝነታችን ውስጥ ፈሪ እንዳልሆንኩ አታውቅም ነበር እንዴ? ፈሪማ የለየልህ ፈሪ ነህ። ፈሪስ አንተው ነህ። ሽንታም ገነት ነች አይደል እንደዚህ ጉድ የሰራች? እቺ ማትረባ እንደምትከደኝ ማሰብ ነበረብኝ። እሱን ከሷ ጋር አውሮ ከኔ ጋር ሳይሆን። አንተ ብትነግረኝ ትንሽም ቢሆን ልፋት ትቀንስልኝ ነበር። ለአንተ ልፋት የመቀነስ ምንም ሐሳብ ስለሌለኝ በራስህ ድረስበት። የማትረባ ውሻ ነሽ። ገና አልጨረስንም። ተው! የማትረባ ከሃዲ ነህ። አንተም ብሎ ጓደኛ። ልቀቂ ብዬሻለሁ። ከዚህ ቤት ውጭልኝ አላልኩሽም? አንቺ ባለጌ። ያምሻል እንዴ? ወዴትም አልሄድም። እዮብ ሳይመጣ የትም አልሄድም። በክብር ያገባሹ ባልሽ ነው አይደል? አዎ። ምን ነው ይደብርሻል እንዴ? አንቺ ልክስክስ። አንቺ ቆይ ለምን ልክሽን አታውቂም? ልኬን የማቅ ክብር ያለኝ ሴት ነኝ። እሺ ኧረ እባክሽ ነይ ውጪ። እንደው ነይ ውጪልኝ። ልቀቂኝ። ፍራችሁ ነው። ወዴት ነው የምትወጣው? እንዴ እቺን ውርጋጥ ላስወጣት ነው። ባሏ እንደሆነ በገዛ ቤት ይዟት መውጣት አልቻለም። እኔ ደግሞ በነፃነት መኖር ስለምፈልግ አስወጣታለሁ። ስሚኝ፣ አልወጣም፣ መቼም አልወጣም። ትወጫለሽ። ወደሽ ሰውን በግድሽ ትወጫለሽ። እንዴ ሴቶች ምን ሆናችኋል? ሄለን ምን ሆነሽ ነው? እኔ በግሌ ቤቴን እያጸደው። አሁን እኮ በአንቺ ቤት ተናግረሽ ሞተሻል። እቺ ምኗ ፈጣጣ ነች? በገዛ ቤቴ እኮ እያንጓጠጠችኝ ነው። ይሄ በፍጹም ከእናንተ አይጠበቅም። እንዴ ትልቅ ሰዎች አይደላችሁ እንዴ? ተግባብታችሁ በአግባቡ ኑሩ እንጂ ምንድነው እንደዚህ መሆን? ከዚች ጋር ነው እኔ ተረጋግቼ የምነጋገረው። አዎ የሚፈለገው ለመግባባት እስከሆነ ድረስ ግድ ነው። መግባባቱን አልፈልገውም። ከቤቴ እንድትወጣልኝ ብቻ ነው የምፈልገው። እሱም በፍጹም እንዳታስቢው። አልወጣም። ገነት አታፍሪም? ለሷ ቆመሽ መልስ ስመልሽ ሂጂ ወደ ውስጥ ግቢ። ሂጂ ወደ ውስጥ ግቢ። አይሆንም፣ ትውጣልኝ እንጂ የምን ግቢ ነው? ትንሽ ትዕግስት ይኖርሽ። ቆይ ስታስገቢያት በአግባቡ እንደሆነ ሁሉ ስታስወጫትም እንደሱ ነው መሆን ያለበት። ምን ትመስላለች በእናታችሁ? ስታስጠላ። እኔ አውራታለሁ። ምንም የምታወራት ነገር የለም። እሷ እንደሆነች ባለጌ እንደሆነች ታውቃለህ። ጭራሽ ብታወራት የፈራናት መስሏት ይብስባታል። ግድ የለም መጣሁ። ይሄ አስመሳይ ቀደመኝ እኮ። ሄኖክ እገልሃለሁ። ብቻ ከዚህ ልውጣ። ጓደኛ መስለ ቀርበህ ጉድ አረከኝ። እኔ እገልሃለሁ ሄኖክ። ብቻ ከዚህ ልውጣ። አንቺ አስመሳይ ለምን ነው ለዮ የነገርሽው? እኔ ዮብ እንዳገጥኩት ለምን ነገርሽው? አንተ ማን እንደ ቆይ እኔ ምን አገኛለሁ ለዮብ የምነግረው? እና በምን አወቀ? ንገሪኝ እስቲ። አንቺ ካልነገርሽው በምን ሊያውቅ ይችላል? እኔ ምን አቅልሃለሁ? ዘይደ ጠይቀው። ኧረ እባክሽ አንቺ አልነገርሽውም? ይሄን እንዳምልሽ ነው የምትጠብቂው? ቆይ እነዛ በህይወቴ ለተጫወተ ሰው እንዴት ለሱ አዳላለሁ?
ቆይ ምን ምክንያት ይኖረኛል? አንቺ እኮ ፍላጎትሽ በግልጽ አይታወቅም። ውስጥሽ ሩቅ ነው። ውስጤ የፈለገ ቢርቅ አላሜ አንድና አንድ ነው። እሱም ኢዮብን መበቀል። ኢዮብን የምትበቀዩ በዚህ መንገድ ነው? ማለሽልኝ እሱን በማገዝ ውፋ በቃችሁ። ሁላችሁም እየመጣችሁ አትጮህብኝ። ለራሴ እሷም ስትቀጠቅጠኝ ነው ያለችው። ምን መታጨሽ እንዴ? ምን ያላደረገችኝ ነገር አለ? ምን አይነት አስቀያሚ ቀን ነው በእናታችሁ? ሻው ምንድነው ይሻልን? እኔ ምን አቅላለሁ? ይሄን እዛ ስትንዘላዘል ነው ያወቀበት። እኔ ግን የሚመስለኝ የበፊቱ ፍቅርሽ እስካሁን አልወጣልሽ። ኢዮብን ወደ ራስሽ ለመመለስ ስትይ ነው ይሄን ያደረግሽው። ይሄ ያንተ ጠባብ አይምሮ የሚያስበው ነው። እኔ ለኢዮብ ፍቅር ቢኖረኝ ኖሮ ከ4 ዓመት በኋላ አይደለም የምመጣው። እሺ ስሚኝ፣ ግን እውነቱን ሳቅ እገልሻለሁ። እሺ ሂድና የምታስፈራራውን አስፈራራ። ስልባቦት ቆይ ምን አለች እቺ መሰሪ? ታያት፣ እቺ ባለጌ ናት። ብልግ ያለች ባለጌ። እኔ እኮ ነግሬሃለሁ፣ አንድም ቀን እዚህ ቤት ላያት አልፈልግም። በቃ ትሄድልኝ። ቆይ ትንሽ ጠብቀን እሱ ሲመጣ ይሄዳሉ። እሱ ጭራሽ ብር ብሎ ይቀልድብኛል እኮ። የድፍረቱ ድፍረት! የምን ብር? ሌቦች ይዘውኛል ብር ምናምን ይለኛል። የእሱ ውሸትና ድራማ መቼም አያልቅ። የእውነትሽን ነው? ወይኔ ጓደኛዬ፣ ምን ሆኖ ነው? ይሄ አስመሳይ ውሸቱን ነው እኮ። እውነት መስሎ ነው እንዴ? ተይ፣ እሱ እኮ ጥሩ ሰው ነው። ሁላችሁም አንድ አይነት ናችሁ። እሺ ቆይ ለጓደኛ እየወገንክ መሆኑ ነው? አረ በፍጹም አይደለም። ግን ምናልባት እውነቱን ከሆነ ብዬ እኮ ነው። አይደለም፣ ከዚህ ቤት ቢሳቢስቲን እንደማያገኝ ስለገባው በሱ ቤት እኮ ድርሻውን መቀበሉ ነው። ምናልባት ካለሽበት ስሜት አንፃር እንደዚህ ተሰምቶሽ ከሆነ ብዬ እኮ ነው። ምናልባት እውነቱን ቢሆንስ? አይደለም፣ በራሱ ስልክ እኮ ነው የደወለው። ቆይ እስኪ ንገረኝ፣ የትኛው አጋች ነው ለታጋች ስልክ የሚሰጠው? ምን አይነት ቸልተኛና ማረባ ሰው ነኝ! ሌላ ስልክ ማዘጋጀት ነበረብኝ እኮ። የሚገርምሽ እኮ አሁን እንደዚህ እኮ ነው የሚያደርጉት። በራሳቸው ስልክ ማስደውል ስለማይፈልጉ በታጋቹ ስልክ ነው የሚያስደውሉት። የእውነትም ቢሆን የታገተው እኔን አይመለከተኝም፣ ሚስቱ ትወጣው። እንደዚህ መጨካከኑ ግን መልሶ ራሳቸውን መሆን አይሆንም? አይሆንም። እንደውም አጋቾቹን ቢያገናኘኝ ከገደሉልኝ 1 ሚሊዮን ብር ሰጣቸው ነበር። ኧረ በስመ አብ! ይሄ ጭካኔ ነው። ውስጥ ምን ያክል እንደቁስል አላወቅ። አረ ቢሆንም ታዲያ ከነሱ በምን ተሻለ? ሲጀመር ሁላችሁም አንድ አይነት ናችሁ። አንተ አስመሳይ መጣህ? አዎ መጥቻለሁ። አንተ ታማኝ። አይምሮህ ግን ችግር አለበት እንዴ? እኔ ብር ከየት አመጣለሁ? ልቀቀኝ እንጂ። አያገባኝም። ከፈለክበት አምጣ። አንተ ሁሉን ነገር የምታውቅ ሚስጥራዊ ጓደኛ አይደለ? እስቲ አንተ ጠቁመኝ፣ በምን አይነት መንገድ ላምጣ ገንዘብ? እውነት ይሄን ለአንተ ስለመንገር ማስብ ይመስልሃል? አንተማ ስለምንም አይነት ነገር እንደማታስብ ያወቅኩት እኔን አግተህ ይሄን ሁሉ ገንዘብ ስትጠይቅ ነው። ጓደኛዬ ነው። ለብር ብሎ ብቻ ነው እንጂ አይገለኝም ብለህ ነው እንደዚህ የምትዝናናው? እስኪ በሞቴ ምን ቸግሮ ነው እኔን እንደዚህ እስከ ማድረስ የደረስከው? እሱ አንተን አይመለከትህም። አሁንም ቢሆን ያለበትን ቦታ አትርሳ። እኔ ስጠይቅህ ብቻ ነው መመለስ ያለብሽ። በላሁን ቀልዱን ተውና ፍታኝ። አልፈታ። የዚህን ያህል የገንዘብ ጥማት ካለብህ እኔን ሳይሆን ሌላ ሰው አግተህ ሊሰጥ የሚችል ሰው ፈልግ። አንድ እውነት ልንገር፣ ካንተ የምፈልገውን ገንዘብ አገኛለሁ። እገልሃለሁ። እሺ ዝም በል። አለም ጨካኝ ትሰማለህ? አንተ ማንም እኔ ላይ የበዛ ስልጣን አልሰጠህም። እሺ ቆሻሻ ነህ። እሺ ስማ፣ እኔ ማወቅ የምፈልገው ማን ነገረ? አልነግርህም። አሁንስ ማነቄ ልቀጥል ወይስ ትናገራለህ? እሺ ራሴ በጆሮዬ ነው የሰማሁት።
ምን እየሰራሽ ነው? እኔ እዚህ እንደ ሰራተኛ መኖር አስጠልቶኛል። ለትንሽ ጊዜ ነው አላማችን እስክናሳካ ብቻ። ባከቶኝ ይሄ ማይራባ ምንም ነገር ማድረግ አይችልም። ሚስቱን መፍታት የከበደው ይሄ አሁን ወንድ ነው እንዴ? በደንብ አስጨንቅኝ እንጂ አንቺም እኮ ፋታ እየሰጠሽው ስለሆነ ነው። ቆይ ከዚህ በላይ ምን ላድርገው? ይሄ ጓደኛ እንደሆነ ምንም ነገር አይገባው እና ከዚህ በዜሮ መሄድ ነው ፍላጎትሽ? አልገባኝም። ምን ላድርግ ስትይ? በደንብ ዋጋ አስከፍለዋለሁ። አይገርምህም? ያለውን ነገር በሙሉ ሳልነጥቀው ከዚህ ቤት አልወጣም። ስለዚህ በርትሽ አስጨንቅ። አንተም የምትመክረውን ነገር መከር አድርገው እንጂ። እኔ በሱም በኩል ያለውን ሚና እየተጫወትኩ ነው። ስጋት አይግባሽሽ። ሄኖክና ገኒ ምን እየተፈጠረ ነው? ይቅናን እንጂ ሌላ ምን ይባላል ብለህ ነው እንዴ? እንደሚቀናንማ ምንም ጥርጥር የለውም። ለማንኛውም እዚህ ካንቺ ጋር ብዙ መቆየት ጥሩ ስለማይመጣ ልሄድ። በትናፍቂኝም ቻው። አንተ እባብ እያወክ ነበር እስከዛሬ ዝም ያልከው? አዎ መጨረሻ ያለ ብዬ ነው እስከዛሬ ስጠብቅ የነበረው። ታዲያ ካንተና ከኔ ማን ነው አስመሳይ? አንተ ነህ እንጂ ሁሉን ነገር እያወክ እንዳላወቅ ሆነ ስታስመስል የነበርከው። ደግሞ አታፍርም? ያንተን ኃጢአት ወደ እኔ ልታዞር ስትሞክር። ቆይ ልያልከው ምን እንደማደርግ ነበር አይደል? አዎ ጉድህን ማየት ፈልጌ ነው ዝም ብዬ ስጠብቅ የነበረው። እሺ የዋየ ምን ታመጣለህ? አፈን ዝጋ። እስኪ ፍታኝና ላሳየ። አንተ ቆሳሻ! አየ ለዚህ እኮ ጅላንፎ የምልህ እያወክ እንኳን ከኔ ማምለጥ አልቻልክም። አሁንም እጄ ላይ ነህ። እንዳይመስልህ ለትንሽ ጊዜ ነው። አንዴ ከእጅ ስወጣ ያንተ ስርዓተ ቀብር ያኔ ይፈጸማል። በጣም እየዛትክ አይመስልህ? ምላስህ እስካሁን አልሞተችም ማለት ነው። ፈሪ ስለሆንክ አንተ አስራዬ ነው የምታወራው። ትንሽ እንኳን ወንድነት ውስጥህ ቢኖር ትፈታኝና ወንድነትን ታሳየኝ ነበር። አንተም መፍታት ፈርቼ ምናምን እንዳይመስልህ ነው እንጂ ከዚህ በላይ ምን ትሆን? ተንቦቀቦክ እንጂ ምን እንዳታመጣ ነው ፈራ። እሱን አንተ ራስህ መልሰው። ያሰርከኝ አንተ እንጂ ነው አይደለሁም። ያሰርኩማ ፈርተ በርገገ እንዳታመልጥ ብቻ ነው። ወንድ ነኝ ወንድ ዘር አንተ ውሻ! እኔ ላይ ተፈራ ተነሳ ግጠመኝ። በላ ተነሳ። ለዚህ አቅም ነው ፍታኝ ብለህ ስትፎክር የነበረው? ቆይ ምን አስቦ ነው? ቆይ ሊቀየርብኝ አስቦ ይሆን እንዴ? ለማንኛውም ገነትን አላወቃትም ማለት ነው። ለእያንዳንዳቸው ዋጋቸውን ነው የምሰጣቸው። ወይኔ ገነት የማንም መጫወቻ አሉን? አሳያችኋለሁ። ሄኖክ እባክህን ውጣልኝ፣ ብቻዬን መሆን እፈልጋለሁ። ይቅርታ በጣም ቅድም ስሜታዊ ሆኜ ያስቀየምኩሽ። ለነገሩ አንተ ምን አደረክ? አንተ ነበርክ ልክ። እኔ ከሰውኛ ወጣ ባህሪ ያሳየው እንጂ። በፍጹም ያንን በማለቴ በጣም ጸጽቶኛል። ብቻዬን እንደሆን ብቻ ፍቀድልኝ። ለዛ ብዬ እኮ ነው ልክስሽ ትንሽ ዘና እንበል ብዬ ወይንሽ የመጣሁት። ተወኝ፣ እኔ መጠጥ አልወድም፣ አልፈልግም። አሁን መሆን የምፈልገው ከራሴ ጋር ብቻ ነው። ይቅርታዬን አልተቀበልሽኝ ማለት ነው? ሲጀመር እኮ ምንም ጥፋት የለብም። ስለዚህ አይዞህ አትስጋ። እንደዚህ ስትሆኒ ምን ያክል ልቤን እንደምትሰብሪው አልገባሽም። ለምን? እንዳንቺ አይነት ንጹህ ነፍስ ያላት ሴት እንዳስቀየምኩ ሲሰማኝ አዘኑን መቋቋም አልችልም። ለምን? እኔ አልተቀየምኩም። አብዛት በይኝና አንድ አድናቆት ልቸርሽ። ምንድን ነው? አልጋውን እጅግ በጣም ውበት ሰጥተሽዋል። አልገባኝም። ልክ እንደ አበባ ጌጥ እላዩ ላይ ቁጭ ብለሽ ድምቅ አድርገሽዋል። ተው አንተ ደግሞ እባክህ። እውነት
ከልቤ እኮ ነው። እሺ እናመሰግናለሁ። እና ይቅርታህን አልቀበልህም ወይንህን ባመጣ እጅ ይዘህ ተመለስ እያልሽኝ ነው? እሺ በቃ ትንሽ ልቅመስ። እሺ ብርጭቆ ይዤ ልምጣ? እኔ ራሴ እመጣለሁ። ዛሬ እንግዳ ነሽ እመቤቲቱ። እኔ ራሴ ይዤ እመጣለሁ። ምን እያደረክ ነው? በአንቺ ዝርክርክነት ምክንያት ኢዮብ ነገሩን አውቋል። ስለዚህ ነገሮች ባሰብናቸው ሳይሆን ባላሰብናቸው መንገድ መሆን ይኖርባቸዋል። ምን እያልክ ነው? ነው ወይስ እኔን ለመካድ እያሰብክ ነው? በቃ ተይኝ። እሷም ልጦናል። እሷን ሊያዛት አንቺን የምክድበት ደግሞ ምንም ምክንያት የለኝም። አውራኝ እንጂ በስርዓት ችኩል ብለህ አድበስብሰ ለማለፍ እንዳትሞክር። ጠዋት እናወራለን። አሁን ውስጥ የሚያስቸኩለኝ ነገር ይሻላል። እዚህ ነው የምታድረው? ከሄሉ ጋር? አዎ። እንዴት ሆኖ? እንደማደርገው እኮ ነግሬሽ ነበር። ቆይ አልገባኝም። ምንድን ነው የተፈጠረው? እሷ እንዳንቺ ከረፈፍ አይደለች። ሸበላ ስታገኝ አፈፍ ነው። ትሽ ቀሽም አንተ ነው ሸበላው? አዎ በደንብ እንጂ። ለማንኛውም ካስተረፈችኝ ጠዋት በሰላም እንገናኝ ይሆናል። አንተ ስትንዘላዝል ጊዜያችን አብቅቶ መጠቀም ያለብንን ሳንጠቀም ከዚህ እንድንሄድ አልፈልግም። ምን ነው ቀናሽ እንዴ? ንዴት ይታይብሻል። በአንተ ነው የምቀናው? ስራም አላጣም። ስማኝ ኢዮብ ስለኔና ስለ አንተ አላማ ካወቀ በጣም መፍጠን ይኖርብናል። እሺ አሁን እኮ ሐሳቤ ሁሉ አልጋው ስለሆነ ጭንቅላቴ በደንብ እያሰበ አይደለም። ምን አገባኝ? አልጋው ላይ ይገላል። በቃ አይደብርሽ። በጣም አመሰግናለሁ። ዘና አንድ ልጅ ያደረከኝ። ገና መች ተጀመረ? ገና እኮ ነው። ገና ከዚህም ሌላ አለ። በጣም እንጂ። አሁን እንዴት አልተሻሻለ? አንተ ግን በጣም ቆንጆ ነህ እኮ። ምርጥ ወንድ ነህ። ኧረ እባክሽ ከአንቺ ግን አልበልጥም። እንዴ እኔ ቆንጆ ነኝ እንዴ? ቆንጆ ቢሉ ቆንጆ ነው እንዴ? ጣፋጭም ጭምር ነሽ እንጂ። ጣፋጭ ስትል? ጣፋጭ ስልማ የምትጣፍጪ ማለት ነው። ውሸትህን ነው? የሸወርከኝ ነው አይደል? እውነቴን ነው። ማንኛውም ወንድ አይቶ ሚስቴ በሆነሽ ብሎ የሚመኛት ሴት ነሽ። አንተ ስታየኝ እንደሱ ተሰምቶ ገና መጀመሪያ ቀን ሳይሽ ምን ነው ሚስቴ በሆነች ያልኩት። ውሸታ። አንቺ እኔን ሳይ እና ለምን አላገባኝ? የዮ ሚስት ሆነሽ ነበረ መጀመሪያ። እሱን እኮ አሁን ትቼዋለሁ። ታዲያ አንተ አግባኛ። ደስ ይለኛል። ቆይ ምን እየሰራ ነው? ይሄ ሰውዬ ያመዋል እንዴ? ቆይ የሆነ ነገር ቢፈጠርስ? ሂጂ ሊያቸው እንዴ? ምን አገባኝ? ለነገሩ የራሳቸው ጉዳይ ነው። የፈለጉትን መሆን ይችላሉ።
ግን ቆይ ሄጄ ልያቸው። ጨዋ ሴትዮ ነች እንደዚህ ተጋደመችው። ቱ ቆይ እኔ ነው ያርግ። ሄኖክ ተነስ። ቆይ ምን ተፈጥሮ ነው? ቆይ ምን ደስታ ነው? ምንድነው ያደረግነው? ምንድነው የተፈጠረው? እንዴ ምን ሆነሻል? እባክሽ ተረጋጊ እንጂ ንገረኝ፣ ምንድነው የተፈጠረው? ምን ነው ትዝ አይልሽም ያደረግነው ነገር? ትዝ አይለኝም፣ ንገረኝ። በቃ ራሳችንን አናቅም ነው በፍቅር ሰመመን ሩቅ ነጎድን ማለት ሲብራራ እንዴ ይሄ ማውን መብራራት አለበት። ሌሊቱን ሙሉ በታትንሽ ስታብራሪኝ አይደል እንዴ ያደርሽው? አላስፈላጊ ነገር ተፈጠረ አይደል? መፈጠር ተፈጥሯል፣ ግን በፍጹም አላስፈላጊ ነገር ልንለው አንችልም። መሆን የለበትም ነበር። በፍጹም መሆን አልነበረበት። ወይኔ ሄለን ተይ እባክሽን። ለዛ ባልሽ ታምኖ ለመኖር ነው አሳብሽ። እሱ እንደዛ ያደረገብሽ ግን ስህተት ነው፣ አጥፍተናል። እሱ ምንም ቢሆን የምታመነው ለራሴ ነው። ተረጋጊ በቃ። እኔ በሆነው ነገር በጣም ደስ ብሎኛል። አንቺስ እንዴት ነው? ደስ ሄኖክ በቃ አሁን ውጣልኝ። አሁን ምንም ነገር መነጋገር አልፈልግም። ውጣልኝ። በተደጋጋሚ ነገር እንደሚሆን እርግጠኛ ነኝ። ደግሞ ከጠበቅኩት በላይ ጣፋጭ ነሽ። እባክህን ውጣልኝ። በቃላቶች ይባስ አታሳመመኝ። ውጣልኝ። እንዴ ቆይ ሱሪ ላድርግ። አብራችሁ አደራችሁ አይደል? በፍጹም ምንም አልተፈጠረም። አሁን የገባሁት። አትዋሽ፣ አብራችሁ አድራችኋል። ምንም አልተፈጠረም እባክሽ። እኔማ ፈልጌ ነበር ግን እሷ ከለከለች። ለምን ተዋሸኛለህ? እውነቱን ብትነግረኝ እኮ አልቆነጥጥም። አልዋሸውም፣ እውነቱን የነገርኩሽ። ካመንሽ ምን፣ ያለበለዚያ የራስሽ ጉዳይ። ማታ እንደዛ ጓጉተህና እርግጠኛ ሆነክ እንዴት አብራችሁ ሳታድሩ? ማታ እንኳን ሆን ብዬ አንቺን ላስቀናሽ ነበር እንጂ ከልቤ አልነበረም። ለምንድን ነው እኔን የምታስቀናኝ? በውስጥሽ ያለው የፍቅር ስሜት እንዲነቃቃ። በልበል፣ ለአንተ ራሱ ማያሳምን ወሬ አታውራ። ትሰማኛለህ? አብራችሁ ማደራችሁን ጠንቅቄ ያውቃለሁ። አልተኛንም አልኩሽ እኮ። ከባለቤቱ በላይ ያወቀ ቡዳ ነው ሲባል አልሰማሽም? አይቻችኋለሁ እኮ ወይኔ። አላየሽንም? እሺ ይሄ ደግሞ ሞኝ ነገር ነው ልበል ነው ወይስ ፎቶውን ላሳየው? ለነገሩ ለሌላ ቀን ይቀመጥለት። እኔን ግን በጣም ያስደስተኝ የዚችን የቅሌታም ሴትዮ ፋይል ማይዜ ነው። ወይኔ ሄለን ምንድን ነው ያደረግሽው? እንዴት ነው ያነሳት የምትሳሳችው? ወይኔ በቃ መጨረሻሽ ነው አበቃልሽ። ወይኔ ሄለን እንዴት ነው እንዲህ የምታደርጊው? አሁን ቆይ እኔም ምን አስኖሮኝ ነው ይሁን የምናገረው? እስቲ ደግሞ የጂያን ገልቱ ጨውቼው ልምጣ። ምን ነው እንዴት መጣ? ደነገጥክ? አይ እንኳን በሰላም መጣ። ምን ነው ሽባውኝ የምቀር መስሎ ነበር?